ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደው ጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁም ላይክ በማድረግ አዲስ የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። ያንግ ዢናይ በጁላይ 29 1968 በቻይናዋ ሄናን ግዛት ነበር የተወለደው። በድህነት ለሚኖሩት ወላጆቹ አራተኛ ልጅ ሆኖ አስከፊውን የችግርና የድህነት ጊዜ ገና በልጅነቱ እያየ እንዲያድግ ተገዷል። ለቤተሰቡ አባላት በቀን 3 ጊዜ መመገብ የቅንጦት ያክል ነበር። ያንግም እንደ ልጅ ከልጆች ጋር ሳይጫወት ዝምተኛ ሆኖ ረሃቡን ያስታምማል። በከባድ የችግር ቸንፈር እየተገረፈ ያደገው ያንግ ምንም እንኳን በቂ መሰረታዊ ነገሮች ባይሟሉለትም በትምህርቱ ጎበዝ ተማሪ ነበር። በባህሪው ጭምትና እምብዛም ከእድሜ እኩዮቹ ጋር የማያሳልፍ ልጅ ነበር። ያንግ 17 ዓመት ሲሞላው በድንገት ከትምህርት አቋርጦ ወጣ። ጉብዝናውና ለትምህርት ያለው ጥሩ ቦታን የሚያውቁ ሰዎች በውሳኔው ግራ ተጋቡ። ምናልባት የቤተሰቦቹን የድህነት ኑሮ ለማሻሻል በቀጥታ ስራ ለማፈላለግ የወሰነው ውሳኔ ሊሆን ይችላል በማለት በትምህርት ቤትና አካባቢው የሚያውቁት ሰዎች ለያንግ አዘኑለት። እሱ ግን ከቤተሰቦቹ ይበልጥ ርቆ ሄደ። የድህነት ኑሮን ማስታመም ስላደከመው ገንዘብን ለማግኘት ምንም ነገር ማድረግ እንዳለበት ወሰነ። በዚህም የተለያዩ ህገወጥ ስራዎችን ጨምሮ ስርቆትን እየተለማመደ መጣ። ሌሊቱን የሚያሳልፈውም መንገድ ላይ በመተኛት ነበር። አሁን ላይ ይበልጥ ብቸኛ ቢሆንም እየኖረ ያለውን ህይወት ወደደው። በ1990ዎቹ መጀመሪያ ዓመታት ውስጥ ያንግ በፖሊስ ዘንድ የታወቀ ወንጀለኛ ሆነ። በስርቆት ሴትን ለመድፈር በመሞከርና በሌሎች ወንጀሎች ጭምር ፖሊስ ጣቢያን በተደጋጋሚ መጎብኘት ጀመረ። ለሱ እስር ቤት ጸባዩን አርሞ የሚወጣበት ሳይሆን ይበልጥ ክፉ የሆነ የሚወጣበት ቦታ ሆነ። በተደጋጋሚ እስር ቤት ገብቶ መውጣት እየሰለቸው ሲመጣ በፖሊስ ላለመያዝ የሚሰራቸውን ወንጀሎች በጥንቃቄና ምንም አይነት ፍንጮችን እንዴት መፈጸም እንዳለበት በሚገባ ማጥናት ጀመረ። አብሮት ከታሰሩ ወንጀለኞች እንዴት ሊታሰሩ እንደቻሉ እየጠየቀ ስህተታቸውን የማይደግምበት የተለያዩ መላዎችን ማውጠንጠን ጀመረ። ያንግ በ1990 ዓመተ ምህረት ከእስር ቤት ሲለቀቅ ቻይና ውስጥ ወደምትገኝ ሌላ ገጠራማ ቦታ ርቆ በመሄድ በሚያውቀውና በማያውቁ ሰዎች መካከል መኖር ጀመረ። ያንግ ገንዘብ ለማግኘት ከሚፈጽማቸው ስርቆቶች በላይ ሰውን መጉዳት እያስደሰተው መጣ። ይህም ነገር እያደገ ያንግ ምንም ርህራሄ የሌለው ጨካኝ ሆነ። ብቸኛ ሆኖ የሚያስበው ክፋት የሞላው የጭካኔ ሐሳብ መሆኑ ቀጠለ። በ2000 ዓመተ ምህረት የመጀመሪያውን የጭካኔ በትሩን በአንድ ምስኪን ቤተሰብ ላይ አሳረፈ። በአሰቃቂ ሁኔታ 5 የአንድ ቤተሰብን አባላት በትልቅ መዶሻ ቀጥቅጦ ገደለ። ፖሊስ በቦታው ሲደርስ እናት፣ አባት፣ 2 ልጆች እንዲሁም አያት በድምሩ 5 ሰዎች በሚዘገንን ሁኔታ ተገለው ተገኙ። ይህንን ነገር ምን ሊፈጽመው ይችላል የሚለው ነገር ከምን ተነስቶ ማንን መጠርጠር እንደሚቻል ትልቅ እንቆቅልሽ ሆነ። የያንግ ሰይጣናዊ ሐሳብና ተግባር በዚህ አልቆመም። ሰዎችን መግደልና ስቃያቸውን ማብዛት የሱስ ያክል እየተለማመደው መጣ። ከአንድ መንደር ወደ ሌላ መንደር በእግር ወይም በሚጠቀማት ሳይክል እየተጓዘ የሰውን ነፍስ መንጠቅ ተያያዘው። ያንግ ሰውን እንዴት መግደል እንዳለበት ብዙም አይጨነቅም። ሌሊት ላይ በኋለኛው በር ወይም መስኮት በመግባት እዛው በሚያገኘው መጥረቢያ፣ መዶሻ ወይም አካፋ ሰዎቹን በተገኙበት ይቀጠቅጣቸዋል። ከቤተሰቡ መሃል ሴቶች ካሉ በቅድሚያ ሌሎቹን በመግደል እነሱን ይደፍራቸዋል። ከዛም ይገላቸዋል። አሻራን ላለመተው ምንም ጊዜ ጓንት በእጁ ያጠልቃል። ስልክና ሌሎች ዲጂታል ነገሮችንም አይዝም ነበር። አሰቃቂውን ወንጀል ከፈጸመ በኋላ በፍጥነት ከአካባቢው በመቶዎች የሚቆጠር ኪሎሜትሮችን ርቆ ይጓዛል። ፖሊስ በየጊዜው በተለያየ ቦታ በተመሳሳይ መልኩ የሚገደሉ ሰዎች ጉዳይ እየተበራከተ መምጣት ያሳስበው ጀመር። በመላው ቻይና ይህ ወሬ እየተስፋፋና በህብረተሰቡ ዘንድ ፍርሃት እየነገሰ መጣ። በ2002 ዓመተ ምህረት ያንግ በአንድ ምሽት ከ3 የተለያዩ ቤተሰቦች 9 ሰዎችን ገሎ አደረ። በተለያየ የግዛቱ ቦታ ጉዳዩን የሚከታተሉ የተለያዩ የፖሊስ ምርመራ ቡድን አባላት ማን ይህን ሊያደርገው እንደሚችል ፍንጭ ማግኘት አልቻሉም። ነዋሪዎች ለህይወታቸው በመስጋት
ሌሊት በፈረቃ እየተጠባበቁ ቢላ፣ አካፋ እንዲሁም ሌሎች መሳሪያዎችን በመያዝ ሊገላቸው ይመጣል ብለው ያሰቡትን የማያውቁትን ጠላት በንቃት መጠባበቅ ጀመሩ። ወላጆች የተኙ ልጆቻቸውን ሁኔታ አላምን ብለው በጉያቸው ሸጉጠው ያድሩ ጀመር። አንዳንድ ብቻቸውን የሚኖሩ ሰዎች በመፍራት በጋራ ለመተኛት ተስማሙ። ያንግ ግን ሁሌም አንድ እርምጃ ቀድሟቸው ይጓዝ ነበር። አሁንም በተለያዩ ቦታዎች ዱካ የሌለው የግድያ ወንጀል መፈጸሙን ቀጠለ። ይህ ዘግናኝ ወንጀል ፈጻሚ ማን እንደሆነ ሳይታወቅ 3 ዓመታት አለፉ። በዚህም ዓመታት ውስጥ 67 ሰዎች በአንድ ገዳይ ህይወታቸውን አጡ። የቻይና ሚዲያ ለዚህ ምንነቱ የማይታወቅ ነፍሰ ገዳይ የቻይናው ጭራቅ የሚል ስም አወጡለት። ነዋሪዎች በዛው በተኛውበት ቀሪውን የሚለው ስጋት ሳይፈታ ዓመታትን በሰቀቀን እያሳለፉ ባለበት ሰዓት አንድ በደስታ ጮቤ የሚያስረግጥ ነገር በኖቬምበር 3 2003 ዓመተ ምህረት ተሰማ። ለ3 ዓመታት ሙሉ በሙሉ የቤተሰብን አባላት ሲገድልና ነዋሪውን በሽብር እንቅልፍ አልባ ያደረገው ሰው መያዙ ተነገረ። ያንግ በካንጊዚው ከተማ ያለ መታወቂያውን ሲጠየቅ ያሳየው መታወቂያ ፍጹም ከሱ ጋር የማይገናኝ በመሆኑና የሰጠው የጣት አሻራ ላይ ጥርጣሬ ስላደረበት ወደ ፖሊስ ጣቢያ ተወሰደ። ተጨማሪ ምርመራ እንዲደረግበት ተወሰነ። በዲኤንኤ ምርመራ አማካኝነት ያንግ በርካታ ወንጀሎችን ሲፈጽም የነበረው ሰው ጋር ተመሳሳይ እንደሆነ ተረጋገጠ። ብዙ ጥፋቶች ካደረሰ በኋላ በቁጥጥር ስር የዋለው ያንግ የፈጸመውን ወንጀል ለማመን ብዙ ጊዜ አልወሰደም። በተኩራራና ንጸት በተሞላበት ድምጸት ሰዎችን ስገድል ምንም ነገር አይሰማኝም፣ ልክ ቁንጫኔ መግደል ያክል ቀላል ስሜት ነው በማለት ባደረገው ነገር የማይጸጸት እውነተኛ ጭራቅ መሆኑን አስመሰከረ። በጃንዋሪ 2004 ያንግ ፍርድ ቤት ቀረበ። ሰዎቹን ለምን እንደገደለ ሲጠየቅ መግደል ስለፈለኩ ነው የገደልኳቸው፣ ሰዎች ያስጠሉኛል፣ ስገላቸው ዝናናለሁ በማለት መለሰ። የ67 ሰዎች ሞትና የ23 ሴቶች መድፈር ይዞ ክስ የመሰረተው አቃቤ ሕግ የያንግን ጥፋተኝነት ለማስረዳት ብዙም መድከም አላስፈለገውም ነበር። በሁሉም ወንጀሎች ጥፋተኛ የተባለው ያንግ የሞት ፍርድ እንዲፈረድበት ተወሰነ። ቫለንታይን ዴይ ወይም የፍቅረኛሞች ቀን በሚከበርበት ቀን ፌብሩዋሪ 14 2004 ዓመተ ምህረት ያንግ በአንድ ጥይት ጭንቅላቱ ላይ ተመቶ ተገደለ። ለ3 ዓመታት የሰላም እንቅልፍን መተኛት የናፈቁ ነዋሪዎች ያለ ሐሳብ ለመተኛት በቁ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።